ከሁሉም ምእመናን እንደው ብዙ ሰዓት ላለመውሰድ ድንግል ማርያም በእኛ መዳን ድርሻ አላት የምንለው በዕለተ ዓርብም ክርስቶስ ሲሰቀል እዛው መስቀሉ አካባቢ ነበረች፣ ቆማ ታይ ነበር። በዚህ ነው ይወላችሁ ከሰዎች ጋር መግባባት የማንችለው። አንዳንድ ሰዎች ልጇ ተሰቀለ እንጂ እሷ ምን ሆነች ይላሉ። አንተን ብቆነጥጥህ እናትህን ያማታል ወይ ብለው ያላግጣሉ። እየሰማችሁ ነው? እስቲ ሃይማኖቱን ተውትና አንድ ልጅ ሆዱን እንኳን ሲቆርጠው የምትጨነቀው ማናት? ብዙ እናቶች ልጄ ከሚታመም እኔ ብታመም ይሻለኛል ይላሉ። አንድ ልጅ 6666 ጊዜ ሲገረፍ ስታይስ እናት ምን ይሰማታል? እመቤታችን በክርስቶስ ሰውነት ላይ እያንዳንዱ ጅራፍ ሲወርድ እዛ ቆማ ተመልክታለች እኮ። ክርስቶስ እኮ የተገረፈው እኛ እዚህ ለቡሄ በምናጮኸው ጅራፍ አይደለም። ቅዱስ አውሳብዮስ ዘቂሳርያ የተባለ ሊቅ የቤተ ክርስቲያን ታሪክ የሚባል መጽሐፍ ላይ ምን ብሏል? የሮማውያን መግረፊያ የሾለ አጥንት ያለበት የብረት ኳሶች ሚስማር ያለበት መግረፊያ ነው ይላል። ሰውነት ላይ ካረፈ በኋላ ከሰውነት ላይ ሲነሳ ስጋ እየነጨ የሚነሳ መግረፊያ ነው። ክርስቶስ አጥንቱ እስከሚታይ የተገረፈው በዚህ መግረፊያ ነው። ይህን ግርፋት ሲገረፍ እመቤታችን ቆማ አይታለች። ሰው ናት ይሉን የለ እንደ እናት እንደ ሰው ልጇ እንደዛ ሲገረፍ ስታይ እመቤታችን ምን ይሰማል? እያንዳንዱ ጅራፍ በእመቤታችን በክርስቶስ ሰውነት ላይ ሲያርፍ በእሷ ልብ ውስጥ ሐዘን ያልፍ ነበር። ቅዱስ ዮሐንስ ዘደማስቆ ምን አለ? ይህች ድንግል ይላል ስትወልድ ያላማጠችውን ምጥ በዕለተ ዓርብ አማጠችው ይላል። ክርስቶስን ያለ ምጥ ነው የወለደችው እመቤታችን። ያመለጠችውን ምጥ ስትወልድ ዓርብ ዕለት ግን አማጠችው፣ ተጨነቀች። በነፍሷ ሰይፍ አለፈ። እያንዳንዱ የክርስቶስ የሰውነቱ ላይ ቁስል የድንግል ማርያም የልቧ ቁስል ነበረ። ልጇ ተሰቀለ እንጂ እሷ ምን ሆነች የሚሉ ሰዎች እግዚአብሔር ልቡን አይስጣቸው።